ባለጸጋ ተበድረዋል። እነዚህ ሰዎች የሚከፍሉት አጡ። ልብ አድርጉ የሚከፍሉት አጡ። ሁለቱም ተበድረዋል አይደል? 150 ተበድረዋል። የሚከፍሉት አጡ። አበዳሪያቸው ግን ራርቶ የሁሉንም ዕዳ ሰረዘላቸው። ከሁለቱ የትኛው ይወደዋል? ባለ 50 ወይስ ባለ 100? ብዙ የተተወለት አይደል? ብዙ ዕዳ የተሰረዘለት አይደል የሚወደው? ስለዚህ ከአንተ ይልቅ ብዙ ዕዳ ያለባት ይቺ ሴት ናት፣ አብዝታ ልትወደኝ ይገባታል። ብዙ ዕዳዋ ተትወላታል። እስመ ብዙኃ ዘአማይጽእው ወብዙኃ ይትሐሰሱ። ብዙ የተተወለት ብዙ ይጠበቅበታል፣ ብዙ የሰጡት ብዙ ይቀበሉበታል። ስለዚህ ይቺ ሴት ብዙ ዕዳዋ ስለተተወላት ልትወድ ይገባ። ደግሞ አለው የሰው ልጅ ኃጢአተኞችን ሊያነጻ እንጂ ለጻድቃን አልመጣም። አያችሁ፣ ለዚህ ዕዳ ብንሰበሰብ ወገኖች ምን ብዙ ነገር፣ ለዚህ ዋጋ ብንከፍል ምን ውድ ነው። ለሱ ብዙ ነገር ቢኮን አይደለም በዚህ ሕማማቱን ማሰቡን ፍቅሩን ማሰቡን፣ ከዚህ በላይ ቅዱሳኑ ጫካ የገቡለት እኮ ይህን አስቡ። ስምዖን ራሱ ወቀሰ፣ ልክ አልነበርኩም። ስለዚህ በዛሬው ዕለት ኃጢአተኛዋን ያነጻበት፣ የስምዖንን ቅሬታ የፈታበት፣ የመጨረሻው ደግሞ በዛሬው ዕለት አጠቃላይ ነገረ ምጽአት የሚባለውን ከማቴዎስ 24 ጀምሮ እስከ 25 መጨረሻ ያለውንና ማቴዎስ 26 ትምህርት የሰጠበት ቀን ነው። ነገረ ምጽአቱን የተናገረበት፣ ስለ ቤተ መቅደሳቸው መፍረስ፣ ከ70 ዓመት በኋላ ስለሚደርስባቸው መከራና እኛ ኦርቶዶክሳውያን ስለምንጠብቀው እንግዳ ሰምቶ ምጽአቱ ድረስ ሁሉ ምልክቱን ሁሉ የተነገረበት ቀን ዛሬ። እነዚህን ነገሮች ተናግሮ አይሁድን በግልጽ አደባባይ ዘርፎ ከወጣ በኋላ ዛሬ አይሁድ ለአንዴና የመጨረሻ ሴራቸውን እሱን የሚያስወግዱበትን የሞትን ዕቅድ አውጥተው ያድራሉ። ሁለተኛ እነሱ ጋር ተገናኝቶ መመካከል፣ እነሱንም ተው ብሎ መምከር ጌታችን ኢየሱስ ክርስቶስ ዛሬ ጨርሶ አይሁድን የመመከር ከዚህ በኋላ ሰሉስ የመጨረሻ ምክርና ተግሳጽን ዘለፋን ሰጥቶ እነሱ ጋር ያቆመበት፣ ነገ የሚገናኙት ሞቱን በምን ምክንያት እናድርግ የሚል የመጨረሻ ምክር መክረው በጊዜው እናየዋለን። አንድ ቃል ሆነው ውሳኔ የሚያስተላልፉበት ቀን ላይ ነው። ዛሬ እድላቸውን ዘግተውታል። ይሰማን ነው። እድላቸውን ዛሬ ዘግተውታል። እስከ ዛሬቱ ቀን ድረስ አይሁድ ፈሪሳውያን እድል ነበራቸው። ዛሬ እድላቸው ዘግተው ቤቴ ይለው የነበረውን ቤት ቤታችሁ እንዲል አደረጉ። በእነሱ ሕይወት ተስፋ ቆርጦ አመንዝሮችና ቀራጮች ግን ተቀብለው ሲድሩበት፣ ሕግን ጠብቃለን ብለው ሕግ የተቀበሉት ሰዎች ደግሞ ሕጉን ለክስ ሲጠቀሙበት፣ ዛሬ የመጨረሻ እነሱ ጋር ፍች ሆነናል። ነገ የሚገናኙት በነገ ነገ ቁጭ ብለው መክረው የጋራ ጉባኤ አድርገው የሚሰቅሉበትን ቀን የሚወስኑበት ቀን ብቻ። ስለዚህ ዛሬ እችን እያሰብን የተሰጠውን ትምህርት ስለ ነገረ ምጽአቱ ከኃጢአተኞች ጋር ተቀምጦ ይቅር ያለውን እነዚህን እያሰብን ነው። ዛሬ አጠቃላይ የመጻሕፍቱ ጽንሰ ሐሳብ በእነዚህ ዙሪያ ላይ እያጠነጠነ በጸሎት እየታገዘ እሱ አምላክ እንደሆነ ለካህን እየተባለ እየተሰገደ ኪርያላይሶ እያን አቤቱ ይቅር በለን እያን ምንም እንኳን እንዳልኳችሁ ቋንቋዎች ከግሪክም ከአረብኛ ከዕብራይስጥ የተወሰኑ ቅይጥ ቢሆኑ መልእክታቸው ግን ጌትነቱን ዘላለማዊነቱን የሚመሰክሩ ናቸው። አንዳንድ ከግዕዝ ወጣ ያሉ ቃላት ስናይ ወይም ጌታ የሚሉ ናቸው፣ ወይም አቤቱ ይቅር በለን የሚሉ ናቸው፣ በመንግስተ መጣ ጊዜ አስብን የሚሉ ናቸው። በዚህ ዙሪያ የዛሬዋ ማክሰኞ ምዕመናን እንዲመከሩበት ነገረ